ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ መግዛት ይችላሉ። ኢንተርናሽናል ትምህርት ቤቶች፣ የገበያ ማዕከሎች፣ የሃይማኖት ተቋማት፣ ጤናም ተቋማት፣ ባካፕ ጄኔሬተር፣ የከርሰ ምድር ውሃ፣ ሊፍቶች፣ ካር ሊፍትን ጨምሮ በውስጡ 4 ሊፍቶችን ይይዛል። በ5.5 ሚሊዮን ብር እየሸጠን እንገኛለን። 35% እውነተኛ ቅናሽ አለ። ሰላም እንዴት ሰንብታችኋል? ውድ የቢዝነስ ተራ ሚዲያ ተከታታዮች በያላችሁበት ሁሉ መልካም። እንደሚታወቀው የቢዝነስ ተራ ሚዲያ የተለያዩ የቢዝነስ መረጃዎችን ወደ እናንተ እንደሚያደርስ ይታወቃል። ዛሬ የተገኘሁት የመኪና ሊፍት የተገጠመለትን አፓርታማት ነው ያለሁትና ይህንን አፓርታማ የካሬ መጠኑ ምን ያህል እንደሆነና የአከፋፈሉ ሂደትስ ምን ይመስላል የሚለውን ወደ እናንተ እናደርሳለን ማለት ነው። ታዲያስ የቢዝነስ ተራ ሚዲያ እንደነዚህ አይነት ጠቃሚ መረጃዎችን ወደ እናንተ ሲያደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ ዛሬ ለውድ ተመልካቾቻችን ማለት ነው የሪል ስቴቶችን ዋጋቸው ምን እንደሚመስል ለማስቀየት ነው እዚህ የተገኘ ነውና ራስሽና የት እንደምንገኝ አስታውቂኝ ለተመልካች። እሺ፣ እኔ ደራርቱ እባላለሁኝ። ዛሬ የተገኘ ነው ቴምር ፕሮፐርቲስ ነው። የቴምር ፕሮፐርቲስ የሽያጭ አማካሪ ነው። ቴምርን ለማያውቁት ቴምር ማን ነው? ቴምር ፕሮፐርቲስ ኢትዮጵያ ውስጥ ካሉ ትልልቅ የሪል ስቴት ገንቢዎች ካምፓኒ ውስጥ አንዱ ነው። 2017 ላይ ቤቶችን በተመጣጣኝ ዋጋ ለደንበኞች በመሸጥና ብዙ ሳይቶችን በማስረከብ የ2017 ዋንጫ ተሸላሚ ነው። እንዲሁም ደግሞ በ8 ዓመታት ውስጥ 7 ሳይቶችን ለደንበኞቹ ጥንቅቅ አድርጎ ሰርቶ ያስረከበና አሁንም ደግሞ በጣም ብዙ ቦታዎች ላይ ቤቶችን እየሰራ እንዲሁም የንግድ ሱቆችን ገንብቶ በመሸጥ ላይ ያለ ትልቅ ድርጅት ነው። መልካም። አሁን የምንገኘው አያት ከሚገኝ ሳይታችን ነውና ገብተን ማየት እንችላለን። ይሄኛው እንግዲህ አያት ፈረስ ቤት የሚባለው ሳይታችን ነው። አያት አካባቢ ወደ 4 የሚሆኑ ሳይቶችን ከዚህ ቀደም ሰርተን ለደንበኞቻችን አስረክበናል። ሌላኛው ደግሞ አያት ደራርቱ አደባባይ ጋር ያለውና ወደ ጣፎ በሚወስደው መንገድ፣ ሁለተኛው ደግሞ አሁን በመገንባት ላይ ያለው ይሄኛው አያት ፈረስ ቤት ጋር ያለው ሳይታችን ነው። ሌላውን መረጃ ደግሞ ውስጥ ገብተን በሰፊው እሰጥሃለሁ። እሺ እንግባ። እሺ፣ ቅድም በነገርኩ መሰረት ይሄ እየተገነባ ያለው ህንጻ ነው። በጣም በጥቂት ጊዜ ውስጥ ነው ይሄ ህንጻ G+9 ላይ ደርሷል። ህንጻው ሙሉ ለሙሉ G+16 ነው። ቴምር ፕሮፐርቲስ ሁሌም ሎኬሽኖችን ሲመርጥ ፕራይም የሆኑ ሎኬሽኖችን ነው የሚመርጠው። በጣም ብዙ ቦታዎች ላይ ለምሳሌ ሳር ቤት አካባቢ 2 ሳይቶች አሉን። አንዱ አዲስ ነው፣ አንደኛው ደግሞ ገና ላውንች የተደረገ ነው። አስፓልት ዳር ላይ ነው ሎኬሽኖችን ሲመርጥ። ይሄኛውንም እንዳየኸው እንግዲህ አስፓልት ዳር ነው። እዚህ አያት ላይ ራሱ ያስረከብናቸውም እንደገና ደግሞ አሁን ግንባታ ላይ ያለውም ሎሚያድ ሱፐርማርኬት አጠገብ ያለው አስፓልት ዳር ነው። ሲንግል አፓርትመንቶችን ነው ቴምር የሚገነባው። ለደንበኞቹም ደግሞ በጣም አፎርደብል በሆነ ፕራይስ ነው ቤቶችን የሚሸጠው። ይሄ ነው ቴምርን ለየት የሚያደርገው። ከዚህም በተጨማሪ ደግሞ እነዚህ ኤሊቬተሮችን ወይንም ደግሞ ሊፍቶችን አስመጪ ነው ቴምር። ስለዚህ በጣም ብዙ ሲስተር ካምፓኒዎች ስላሉት ችግር ያለበት ወይንም ደግሞ የማስረከብ ችግር ያለበት ካምፓኒ አይደለም። ለዚህም ነው ተሸላሚ ሆነው። መልካም። አሁን የምንገኘው አያት ፈረስ ቤት የሚገኘው ሳይታችን ነውና አሁን ፕሮግረሱ ምን ይመስላል? እንግዲህ እንደምታየው እዚህ ጋር ቅድም መሬት ላይ እንዳየኸው በጣም ጥሩ ሎኬሽን ላይ ነው የተገነባው ቦታው። ፕሮግረስ የሚለው ጥያቄኛ ጋር እንዴት ነው? መሬቶቹን ስንቀበል ከመንግስት በሊዝ ነው። እነዚህ መሬቶች ደግሞ የኮሪደር ልማት መሬቶች እንዲሁም ሌላ ጉዳይ ይሁን መሬቶች ስለሆኑ መንግስት በአንድ ሳይድ አልምቶ እኛ እዚህ ጋር አለማልማት ስለማንችል በፍጥነት ነው የምናለማው። ሌላው ደግሞ ኮንስትራክሽን ካምፓኒው የራሳችን ነው። ኮንስትራክሽን ካምፓኒው የራሳችን መሆኑ ደግሞ ምንድነው ድርጅቱ ፕራይስ እስካሌሽን የለውም። ማለትም ተጨማሪ ዋጋ አያስከፍልም። ዛሬ በገዛኸው ብር ነው ቤቱን በ3 ዓመትም በ2 ዓመትም በ1 ዓመት የምትረከብ ከሆነ በዛው ዋጋ ስለሆነ የምትረከበው። ኮንስትራክሽን ካምፓኒው ደግሞ የራሱ ስለሆነ አንተ ላይ ጊዜ በጨመረ ቁጥር ቶሎ ብሎ ምን ይሆናል ማለት ነው ዋጋው ድርጅቱ ላይ ኢፌክት አለው ማለት ነው፣ የዋጋው አለመጨመር። ያ ማለት ስምምነታችን ላይ ያለው የብር ስምምነት ነው። ስለዚህ ይሄ እንደምታየው በ1 ዓመት ጊዜ ውስጥ ነው G+9 የደረሰውና G+16 ነው። ስለዚህ ከዚህ በኋላ ይሄን ቤት ሙሉ ለሙሉ ተጠናቆ ለመረከብ የሚፈጀው ጊዜ 18 ወራት ነው። ያ ማለት 1 ዓመት ከ6 ወር ማለት ነው። እንደምታየው በጣም በፍጥነት ነው ህንጻው እየተገነባ ያለውና ሰራተኞች ቀን ከሌት ነው እየገነቡ ያሉት። እዚህ ብቻ ሳይሆን ሁሉም ጋር ያሉ ሳይቶቻችን ላይ። ምክንያቱም እንዳየኸው መንገድ ዳር ስለሆነ መንግስትም ያስገድደናል። ይሄ ለኛ አማራጭ ያለው ጉዳይ አይደለም። ሌላው ደግሞ ከጥቅማችን አንጻር ነው። ማቴሪያሎችን ቶሎ ገዝተን ራሳችን ስለምናስቀምጥ ደንበኛው ላይ ብር ስለማንጨምር ቶሎ ሰርተን ማስረከብ ግዴታችን ነው። ሌላው ደግሞ እዚህ ጋር ምነግር ነገር ምንድነው የህንጻው ጥራት ነው። ህንጻው እንደምታየው ኮሎኖቹን እንደምታየው መሀል ላይ ያሉ አይደሉም፣ የሚረብሹ አይደሉም።
እንደገና ደግሞ አንድ ቤት ቆንጆ ነው ወይንም ሰፊ ነው የሚባለው ስፋቱ የጎን ስፋቱ ወይንም ይሄ ሆሪዞንታል ስፋቱ ብቻ አይደለም፣ ሄይቱ መታየት አለበት፣ ቨርቲካሉ ማለት በጣም ሩቅ ነው። ይሄ ማለት ከመሬት እስከ ላይ 3.3 ሜትር ነው። ያ ማለት ቤታችንን እይታ ላይ በጣም ሰፊ ያደርግልናል ማለት ነው። እንደዚህ በጥራት ነው ቤቶቻችንን የምንሰራው። አንደኛ ኮንስትራክሽን ካምፓኒው የኛ ስለሆነ ብቁ የሆኑ ባለሙያዎች ስላሉ እንደዚህ አይነት ችግሮች ቴምር ላይ ብዙም ኢሹ አይሆኑም ማለት ነው። ሌላው ደግሞ እዚህ ጋር እንደምታየው ሊፍቶቹን አየህ አይደለ? እነዚህ ሊፍቶች 4 ሊፍቶች አሉ እዚህ ጋር ለሰው ለእቃ ምንም አይነት መረባበሽ እንዳይኖር። ሌላው አንዱ ሊፍት እቃ ነውና አንዱ ሊፍት ቢበላሽ ሌላው እንደ አማራጭ እንዲጠቀም ማለት ነው እዚህ ጋር የሚገዛው ደንበኛ። ሌላው የመኪና ሊፍት ነው፣ ይሄ ካር ሊፍት የምንለው ግራውንድ ላይ ያው ቤዝመንት ምናምን ላይ ይገባል በራሱ። ሌላው ደግሞ ለደንበኛው በቂ እንዲሆን ካር ሊፍቶች አሉ ማለት ነው። ስለዚህ የሊፍትን ጉዳይ እኛ ጋር ኢሹ አይሆንም ማለት ነው፣ ምክንያቱም ድርጅቱ ራሱ የሊፍት አስመጪ ነው። እንግዲያውስ ስለ ቤቱ ጥራት ምን እንደሚመስል ገልጸሽልኝ ነበረ። ከሁሉም በላይ ደግሞ ደስ ያለኝ ነገር ቢኖር ይሄ ፍሎር ሄይቱ በጣም የምንፈልገውን አይነት ላይት ምናምን ብንጨምርበት እንኳን የቤቱ ውበት ለመጠበቅ ያክል ማለት ነው በጣም አሪፍ የሆነ ዲስታንስ አለውና በዚህ ተመራጭ ያደርገዋል። እኔም ያየሁትና የምመሰክረው ነገር ነው። መልካም። አንድ ደንበኛ ሪል ስቴት ላይ ኢንቨስት ሲያደርግ ማግኘት ያለብኝ ብሎ የሚያስባቸው ብዙ ፋሲሊቲዎች አሉ ማለት ነው፣ ኢንተርናሊም ኤክስተርናሊ። ሰው ከውስጡ ስንጀምር የመኪና ማቆሚያ፣ የኤሌክትሪክ መኪና ቻርጀር እስከመኖሩ እንዲህ ደግሞ ውጭ ላይ ስንወጣ ደግሞ ትምህርት ቤትና ያው የሚያስፈልጉ ፋሲሊቲዎችን መኖሩን እዚህ ላይ ለተመልካች አድርስልኝ። እሺ ከፋሲሊቲ አንጻር ከጠየቀኝ ቴምር ፕሮፐርቲስ ሎኬሽን ሲመርጥ ሁሌም ፕራይም የሆነ ሎኬሽን ነው የሚመርጠው ብያለሁ። በመጀመሪያ ደረጃ አያትን ይሄኛውን ሳይት ብንወስድ አያት አየሩ ነፋሻማ ለመኖር ምቹ የሆነ አካባቢ ነው። ምንም አይነት ውጪ ላይ የሚረብሸን ነገር የለም። በጣም ለመኖር ከሚመረጡ ቦታዎች ውስጥ አያት አንዱ ነው። ሌላው ደግሞ ውስጥ ላይ ያለ ፋሲሊቲ ካልከኝ ባካፕ ጄኔሬተር፣ የከርሰ ምድር ውሃ፣ እነዚህ ሊፍቶች ምናምን ቅድም እንደነገርኩ የካር ሊፍትን ጨምሮ በውስጡ 4 ሊፍቶችን ይይዛል። ስለዚህ ይሄ አንድ ሪል ስቴት ማሟላት አለበት ተብሎ የሚታሰበውን ይሄ የአያት ሳይታችን ያሟላል። ሌላው ወደ ፒያሳው ሳይታችን ስንሄድ ፒያሳ ላይ እንደሚታወቀው ኤንጂኦዎች አሉ፣ ብዙ ኤንጂኦዎች፣ የዲፕሎማት መንደር ነው። ሌላው ደግሞ አፍሪካን ዩኒየን አለ። አዲሱ ሳይታችን አሁን የወሰድነው ሳይታችን ከስልክ ሮድ ሆስፒታል ፊት ለፊት ነው የተገነባው። አቦ ቤተክርስቲያን እዛው አካባቢ ቅርብ ነው። ቸርቾች አሉ፣ መስጂዶች። ውጪ ላይ የምናየው እንደገና ጊብሰን ኢንተርናሽናል ስኩል ነው፣ እሱም አለ። ይሄ ውጪ ላይ ከምናየው ፋሲሊቲ አንጻር ምንም ጥያቄ ላይ የሚገባ ጉዳይ አይደለም። የሳር ቤቱን ሳይታችንንም ብንወስድ ውስጥ ላይ አሁን የጠቀስኩልን ይሄ የከርሰ ምድር ውሃ፣ ባካፕ ጄኔሬተር፣ ኤሌቬተሮች ሁሉም ሳይቶቻችን ላይ ኢቭን የልጆች መጫወቻ ሁሉ ያሟላ ነው። ቴራስ አለው፣ ሰፊ ቴራስ አለው ሁሉም ሳይታችን። ወደ ሶማሌ ተራው ሳይታችንም ስንሄድ እንደዚሁ ተክለ ሃይማኖት ሆስፒታል አለ። ፒያሳ ላይ ፒያሳ ከሄድን እንግዲህ መሀል ከተማ ነው፣ ለሁሉም ነገር ምቹ የሆነ ቦታ ነው። እዚህ ላይ ውስጥ ላይ የጠቀስኩል ፋሲሊቲ እንዳለ ሆኖ ኢንተርናሽናል ትምህርት ቤቶች፣ የገበያ ማዕከሎች፣ የሃይማኖት ተቋማት፣ ጤናም ተቋማት ቢሆኑ ፒያሳም ላይ ጋርመንትም ሌሎች ሳይቶቻችንም ላይ ሁሉም ቦታ ላይ ውስጥ ላይ ያሉት ፋሲሊቲዎች ሁሉም እንዳሉ ናቸው። ውጪ ላይ ደግሞ እንደየ አካባቢው ፕራይም ሎኬሽን መርጠን ስለምንገነባ የፋሲሊቲ ችግር አይኖርም ማለት ነው። መልካም፣ ጥሩ መረጃ ሰጥተኛል። አሁን የሚቀረው የቤቶቹ የካሬ መጠናቸው ምን ያህል እንደሆነ የንግድና የመኖሪያ ማለት ነው፣ እንዲሁም አከፋፈል ሂደታቸውስ ምን ይመስላል፣ ዲስካውንት ካለ፣ እንዲሁም ደግሞ የቀረውን ብር ደግሞ የመመለሻ ጊዜ በምን ያህል ጊዜ ውስጥ እንደሆነ እሱ አንድ ላይ አድርገሽ ለተመልካች ብታደርሽልኝ። ሙሉ መረጃ ለማግኘት ያለንም ሰዓት ትንሽ ስለሆነ በቂ አይሆንም። ደንበኞች ተጨማሪ መረጃ ሲፈልጉ ይደውሉልኛል። ከዛ በተጨማሪ ግን ያለውን መረጃ እያንዳንዱን በጥቂቱ ላስረዳህ እሞክራለሁ። ለምሳሌ እዚህ ያለንበት አያት ፈረስ ቤት ሳይታችንን በምንወስድበት ሰዓት ከ106 ካሬ ባለ 3 መኝታ ጀምሮ እስከ 121 ካሬ አሁን ስቶክ አለ ማለት ነው። የተሸጡ ካሬዎች አሉ፣ ከዛ የሚያንሱና ከዛ የሚበልጡ ተሽጠው ያለቁ አሉ። ይሄ G+16 የሆነ ህንፃ ነው። 106ቱን ካሬ በምንወስድበት ሰዓት እዚህ ጋር በካሬ 95,000 ብር ነው እየሸጥን ያለ ነው፣ በ10% ቅድመ ክፍያ ማለት ነው። ሌላው እዚህኛው ሳይት ላይ 35% እውነተኛ ቅናሽ አለ። ያ ማለት 100% ለሚከፍል ሰው 35% እንቀንሳለን። 106ቱን ካሬ እዚህኛው ቤት ላይ እንደ ምሳሌ ብንወስድ ዝቅተኛውን ማለት ነው በ10 ሚሊዮን 70,000 ብር መግዛት እንችላለን ማለት ነው። ያ ማለት 10% ቅድመ ክፍያ ከፍለን ቀስ ብለን በ18 ወር ውስጥ ከፍለን የምንጨርሰው ማለት ነው። ስንከፍል ደግሞ እኛ በፕሮግረስ ነው የምናስከፍለው፣ በየወሩ ሳይሆን ህንፃው ለምሳሌ አንደኛ ፍሎር ላይ ስላብ ሲሞላ ብለን ካልን ሲጀመር ነው የምናስከፍለው። የግንባታውን ሂደት ደንበኛው እያየ ነው የምናስከፍለው።
ያ ማለት በ10 ሚሊዮን 70 ሺህ ብር ቀስ ብዬ ከፍዬ በ18 ወር ውስጥ ጨርሳለሁ ካለ አንድ ደንበኛ 10% ቀድሞ ከፍሎ መጨረስ ይችላል። ሌላው ደግሞ አሁን ካሽ እጄ ላይ ስላለ ዲስካውንቱን መጠቀም እፈልጋለሁ የሚል ደንበኛ በ6.5 ሚሊዮን ብር 106 ካሬ የሆነ ባለ 3 መኝታ አፓርትመንት ከዚህኛው ሳይታችን መግዛት ይችላል። ሌላኛው እዚሁ አያት ሆኖ አደባባይ ጋር ያለ ሳይት አለን። ሎሚያድ ሱፐርማርኬት ተጠገብ ማለት ነው። እዛ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን ማለት ነው። ሌላኛው ሳይታችን የሳር ቤት ሳይታችን ነው። ከ80 ካሬ እስከ 152 ካሬ አለን። ኦሬዲ 80ው ካሬ ግን ተሽጦ አልቋል በሰሞኑ። ነገር ግን ባለ 2 መኝታ ከ110 ካሬ እስከ 152 ካሬ ባለ 3 መኝታ የመኖሪያ አፓርትመንቶች አሉን። በካሬ ከ110 ሺህ ብር ጀምሮ እንደየፍሎሩ ዋጋው ይለያያል። እስከ 120 ሺህ ብር በካሬ እየሸጠን እንገኛለን ማለት ነው። ሳር ቤት ስልክ ሮድ ሆስፒታል ፊት ለፊት ላይ በጣም እየተሸጠ ያለ ስቶክ እያለቀበት ያለ ሳይታችን ነው። በፍጥነት ነው እየተሸጠ ያለው። አዲስ ሳይት ነው። በአንድ አመት ውስጥ ነው ያንንም ገንብተን ኦሬዲ G+21 የሆነ ህንጻ የጨረስነው የመጀመሪያውን ሳይታችንን ማለት ነው። ሌላኛው አሁን እጃችን ላይ ያለው የጋርመንት ሳይት ነው። ጋርመንት CDC ፊት ለፊት 139 ካሬ ባለ 3 መኝታ የመኖሪያ አፓርትመንት አለን። እሱ በካሬ 105 ሺህ ብር ነው። እዛም ላይ 30% እውነተኛ ቅናሽ አለ። የሳር ቤቱም ላይ ቅድም ያልጠቀስኩልህ ነገር ምንድነው እስከ ገና በዓል ድረስ 35% ድረስ እውነተኛ ቅናሽ አለ። የጋርመንቱ ላይ 30% ቅናሽ አለ። 100% ለሚከፍል ደንበኛ የጋርመንቱ ላይ በ14 ሚሊዮን 500 ሺህ የሚገዛውን ቤት 100% ሲከፍል በ10 ሚሊዮን 200 ሺህ ብር ይገዛል ማለት ነው። 139 ካሬ። ሌላኛው ሳይታችን የፒያሳው ሳይታችን ነው። ፒያሳ ልሴ ገብረ ማርያም ትምህርት ቤት ፊት ለፊት በካሬ ከ107 ሺህ ብር ጀምሮ አለን። እዛው ኢኖቬሽን እና ቴክኖሎጂ ሚኒስቴር ፊት ለፊት ደግሞ በካሬ ከ110 ሺህ ብር ጀምሮ እየሸጠን እንገኛለን። ሌላው ያልጠቀስኩልህ ሳይት አዋሬ ነው። አዋሬ ለቤተ መንግስት ቅርብ ነው። ቆንጆ ሎኬሽን ነው። እዛም ላይ እንግዲህ ባለ 1 መኝታ ከ80 ካሬ ጀምሮ እስከ ባለ 3 መኝታ ድረስ አለ። እዛም ጋር 100% ለሚከፍል 35% እውነተኛ ቅናሽ አድርገን ባለ 1 መኝታ 80 ካሬ በ5.5 ሚሊዮን ብር እየሸጠን እንገኛለን ማለት ነው። ሌላውን እንግዲህ እዚህ ጋር ሁሉንም ማብራራት ስለማልችል ደንበኞቼ ደውለው ሙሉ መረጃ ስለ ዋጋው ሊያናግሩኝ ይችላሉ። እነዚህ አሁን ግንባታ ላይ ያሉ ቤቶች በምን ያህል ጊዜ ነው አጠናቃችሁ ለደንበኞችም የምታስረክቡት? ሁሉም ሳይቶቻችን የተጀመሩት በተለያየ ጊዜ ስለሆነ የምናስረክበውም በተለያየ ጊዜ ነው። ለምሳሌ የኛው ሳይት በ18 ወር ወይንም ደግሞ በ1 አመት ከ6 ወር ውስጥ እናስረክባለን። የጋርመንቱን ሳይት በምትወስድበት ሰዓት ደግሞ በጣም 90% የደረሰ ፕሮግረስ ላይ ያለ ስለሆነ ከ8 ወር እስከ 1 አመት ውስጥ ሙሉ ለሙሉ ሰርተን የምናስረክበው ነው። የፒያሳ ሳይታችንን ብትወስድ በ18 ወር ውስጥ ነው። ሌላው እዚህ ጋር ያልጠቀስኩልህ እኛ የምንሸጠው መኖሪያ አፓርትመንት ብቻ አይደለም፣ የንግድ ሱቆች አሉ። የንግድ ሱቅ ፒያሳ አድዋ 00 አካባቢ አለን። ሌላው ደግሞ አዲስ ሳይት ገላን ከሮቢክ ሆቴል ፊት ለፊት ገላን ኮንዶሚኒየም ዋና አስፓልት ላይ አዲስ ሳይት ላውንች አድርገናል። በዚሁ አጋጣሚ የንግድ ሱቆችን መግዛት ለሚፈልጉ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ቅድመ ክፍያ 20% በመክፈል የንግድ ሱቅ ገላን ኮንዶሚኒየም መግዛት ይችላሉ ማለት ነው። በጣም አፎርደብል በሆነ ፕራይስ። ያ ማለት ፒያሳ ያሉ ሱቆቻችን ኦሬዲ ተሽጠው አልቋል። ጥቂት ቤቶች አሉ፣ በጣም ጥቂት ቤቶች። በዚሁ አጋጣሚ ፒያሳ ላይ ሱቅ መግዛት የሚፈልጉ ደንበኞቻችን ሊያወሩን ይችላሉ። የንግድ ሱቆችንም እንሸጣለን። ገላን ላይ ግን በጣም ስቶክ ስላለ ከገላን የንግድ ሱቆችን መግዛት ይችላሉ ማለት ነው። ከሞላ ጎደል ማንሳት የነበረብን ሀሳቦች አንስተናልና መጨረሻ ላይ ማንሳት ወይም ደግሞ የቀረ የምትይው ነገር ካለ ለተመልካች ድል ልስጥሽ። የቀረ ነገር የምለው እንግዲህ አንድ ደንበኛ ሪል ስቴት መግዛት ሲያስብ ምንድነው መጠየቅ ያለበት ጥያቄ የሚለውን ነው። ለዛ ጥያቄ የምገዛበት ድርጅት ምን ያክል ኃላፊነት ይወስዳል የሚለውን ነው እና ከቴምር ፕሮፐርቲስ ፕሮዳክት ሲገዙ ቴምር ሪል ስቴት ብቻ አይደለም ፕሮፐርቲ ነው፣ ሌሎች ተጨማሪ ፕሮፐርቲዎችንም ስለሚይዝ ማለት ነው። ስለዚህ የዋጋን ጉዳይ በምንወስድበት ጊዜ ፕራይስ እስካሌሽን ስለሌለ ዛሬ በገዛኸው ብር ነው ነገ የምትረከበው። ስለዚህ ይሄ ደንበኛ ነገ ቤቱ ዋጋው ይጨምርብኝ ይሁን ይሄ ማቴሪያል ጨመረ ዶላር ጨመረ የሚለውን ስጋት በጣም ይቀንስለታል። ስለዚህ ድርጅታችን በዚህ ተመራጭ ነው ማለት ነው። ሌላኛው ጉዳይ የሎኬሽን ጉዳይ ነው። ሎኬሽን ስንመርጥ ቅድም ጠቅሼልሃለሁ፣ በጣም ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። ይሄ ወሳኝ ጥያቄ ስለሆነ ነው ለደንበኛ። ሶስተኛው ጉዳይ የግንባታ ጥራት ነው። እሱንም ቅድም አንስቼልሃለሁ። ኮንስትራክሽን ካምፓኒው የራሱ ስለሆነ ቴምር ጋር ሲመጡ እነዚህ ወሳኝ የሆኑ 3 ጥያቄዎች ምላሽ ያገኛሉ ማለት ነው። ሌላው የዴሊቨሪ ታይም ነው ወይንም ደግሞ የማስረከቢያ ጊዜ ነው። ለነዛ ደግሞ እስካሁን ያስረከብናቸው ሳይቶቻችንን መጥተው
መጎብኘት ይችላሉ። ተጨማሪ መረጃ ማግኘት ይችላሉ። እነሱ ምስክሮቻችን ስለሆኑ ማለት ነው። ለበለጠ መረጃ ደግሞ ሁሉንም ነገር እዚህ ጋር መጥቀስ ስለማይቻል በምናስቀምጠው ስልክ ደውለው መረጃውን ማግኘት ይችላሉ ማለት ነው። መልካም፣ ጥሩ መረጃ ሰጥሽኛል። ለሰጠሽ መረጃ ደግሞ በተመልካቾችም በጣም አመሰግናለሁ። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ። እንግዲያውስ ወደ ተመልካቾች ለዛሬ የነበረን ፕሮግራም ይህንን ይመስላል። በተለያየ ካሬ መጠንና በተለያየ ክፍያ አማራጮችን የቤቶቹ ዋጋ ምን እንደሚመስል ወደ እናንተ አድርሰናል። ለበለጠ መረጃ ደግሞ ስክሪን ላይ ባለው ስልክ መደወል ትችላላችሁ። አሁንም በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ። እናመሰግናለን።